ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ነገር ምንድነው እንዴት አድርገን ኢንተርኔት ኔትወርክ ኮምፒውተራችን ላይ መጨመር እንችላለን እንዴት አድርገን የኮምፒውተራችን ስፒድ መጨመር እንደምንችል አሁን ደግሞ እናያለን። ስለዚህ ዊንዶ ፕላስ ኤክስ አድርጉና ጂ ፕረስ አድርጉ። ካረጋችሁ በኋላ ይሄንን ያመጣላችኋል። ከዚህ ላይ ዲቫይስ ማኔጀር ውስጥ ኢሜል እንገባለን ወይም ሴሌክት እናደርጋለን። ዲቫይስ ማኔጀር ላይ እነዚህ አማራጮችን አመጣልናል። ቀጥታ ከነዚህ አማራጮች ላይ ሴሌክት ምናደርገው ኔትወርክ አዳፕተርስ የሚለውን ክሊክ እናደርጋለን። እዚህ ውስጥ ከኔትወርክ አዳፕተሮች ላይ አንዱን እንመርጣለን ማለት ነው። ዋይርለስ ከሆነ የምንጠቀመው ለምሳሌ ይሄን ሴሌክት እናደርጋለን። እዚህ ሴሌክት ከገባን በኋላ ከዚህ ላይ ጀነራል አድቫንስድ ድራይቨር ዲቴል የሚል አለ። አድቫንስድ የሚለውን ሴሌክት እናደርጋለን። ከዛ እዚህ ላይ ወደ ታች ስክሮል አድርጉና ትራንስሚት ፓወር የሚል አለ። እሺ ክሊክ እናደርጋለን። እቺን ክሊክ ስናደርጋት እዚህ ላይ ያያችሁ ከሆነ ሚዲየም ነው የሚለው ቫልዩ ሚዲየም ነው። ስለዚህ እቺን ዋን ኦፕሽን ክሊክ አድርገን እንገባና ሃይስት የሚለውን ሴሌክት እናደርጋለን ማለት ነው። ከዛ ኦኬ ብለን ስንጨርስ ቀጥታ የኢንተርኔት ስፒድ ይጨምራል ማለት ነው። ሚዲየም ነበር የነበረ አሁን ደግሞ ሃይስት ቫልዩ ላይ ያደረግነው። ስለዚህ ከዚህ በፊት ከነበረው ስፒድ ላይ አሁን የኢንተርኔት ስፒድ ይጨምራል ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ፣ ፎሎ፣ ሼር አድርጉ።